ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ባላችሁበት የእግዚአብሔር ጸጋና በረከት ከእናንተ ጋር ይሁን። ቸርነቱ ከሁላችንም ጋር አይራቀን፣ ምሕረቱን ይላክልን። ሁላችሁም ላይክ እና ሼር እንድታረጉ በአክብሮት ተጋብዛለሁ። አካውንቴ እየታያልኝ አይደለም። ፕሊዝ ሼር በማድረግ ተባበሩኝ። ሼር እና ላይክ በማድረግ የምታበረታቱኝ እጅግ ከልብ አመሰግናለሁ። በክፍል 3 ስለ ፍቅር ዛሬም ተከስቻለሁ። አብራችሁኝ ቆዩ። ሀሳቤን ለመሰብሰብ ሞከርኩ። በተቀመጥኩበት ደርቄ ከመቅረቴ በፊት የኮሚኒኬሽንን ሰፈር ለቅቄ መሄድ አለብኝ። ቁጥጥ ካልኩበት ተነስቼ መንፈሴን ተሰባብሯል። ልክ ሲሸከም እንደዋለ ሰው ሰውነቴ ዛል ብሎብኛል። ከእንቅልፌ እንደተነሳ ሰው ደጋግሜ አይኖቼን በመዳፌ እያሻሸው ወደ ቤት አቅጣጫ የተጓዝኩ እየሄድኩኝ ከኋላዬ ማማ እናቱ የሚል ድምፅ ሰማሁ። ቀስ ብዬ ዞርኩ። አንዲት በእኔ እድሜ የምትገኝ ሂጃብ የለበሰች ልጅ ወደ እኔ ስትመጣ አየሁ። ቆሜ ጠበቅኳት። አጠገቤ ስትደርስ ትንፋሿን ሰብስባ ከርቀት እኮ እነሳሚ በር ላይ አይቼሽ ነው፣ እኔም ከነሱ መልእክት ለማድረስ እየመጣው ነበር፣ ግን አንቺን ከማየት ውጪ እማማ ብርሃትን አላየዋቸውም ብላ ከእግር እስከ ራስ ያየችኝ። በደከመ ድምፅ የምን መልእክት አልኳት። ቀይ ፊቷ ላይ ፈገግታ እያሳየች እነሳሚ ማለቴ ብላ ቆጠብ አለች። እነሳሚ ምን ሆኑ አልኳት በጥድፊያ ፊቴ ፈገግታ እያጣ። ይቅርታ ግን አንቺ ማን ልበል አለችኝ። እኔ የሳሚ ጓደኛ ነኝ። እማማ አሁን አብረን ነበርን። ትንሽ ስለተረበሽኩ ባለሁበት ጥላቸው ሄድኩኝ አልኳት። ለምትነግረኝ ነገር እየጓጓው ውይ በጣም ትቀራረቡ ነበር ማለት ነበር። የቅርብ ጓደኛዬ ነሽ አለችኝ በሐዘኔታ። አዎ አልኳት ስብር ብዬ። ውይ በጣም አዝናለሁ። መራራቅ ከባድ ነው፣ ግን ተረጁ። እዚህ ሀገር ኑሮ ይሻላችኋል። እኔም ወንድ ብሆን ከመጥፋት ወደ ኋላ አልልም አለችኝ። እሺ ግን የምታውቂው ነገር አለ ንገሪኝ እባክሽ አልኳት። እኔ መቼ የሰው ሀዘን ፈለግኩ? ደሞስ ሀዘኔ እንዲህ በቀላሉ ከመንፈር መጠጠን ሚሽርልኝ ይሆን? አይመስለኝም። ጉዞ የጀመሩት ከወንድሜ ጋር ነው። ሌላም ሶስተኛ ልጅ አለ። በእርግጥ ወንድሜ ሀቢብ ይባላል። የሳሚ ጋር እስከ 12ኛ አብረው ነው የተማሩት። ወንድሜ ውጤት ሳይመጣለት ቢቀር ከቤተሰብ ሱቅ ላይ ይሰራ ጀመር። ሳሚ ደግሞ ሰቀይ ተማሪ ነውና የዩኒቨርሲቲ ገባ። ያው ትንሽ ተራርቀው ነበር። ከዛ እንግዲህ የህይወት አጋጣሚ መልሶ አገናኛቸው። ሀቢብም የሚሰለቸውን ስራ እየሰራ ሳሚም እንግዲህ ስራ ፈቶ ዳግም ተገናኙ። ከዛ እንዲህ ከዚህ ሀገር ስለ መውጣት ነበር ሀሳባቸው። ሶስተኛው ጓደኛቸው ከዚህ በሊቢያ በኩል ወጥተው እንግሊዝ ስለገቡት የሰፈር ልጆቹ ሲነግራቸው መሞከር ፈለጉ እና እንደሰማሽው ተያይዘው እድላቸውን ለመሞከር ተንቀሳቀሱ ብላ ወሬዋን ጨረሰች። ዝም ብዬ ሳያት አስተዋይ አትመስልም፣ ስሜታዊ ናት። ሁሉም ነገር ቀለል ብሎ እንደምታያቸው አይነት ሰው መልሰው በቀላሉ የሚገኙ አይነት ከወሬዋ እንደተረዳሁት ይሆናል እንጂ ምን ፈጠራልኝ? ችግሬ ይህ ይኖር ይሆን ብላ ለማሰብ ጊዜ አላት። አትመስልም። እንዴት አይነት ሰው የዋህ ነው የሚባለው?
ወይስ ሞኝ? እሺ አሁን ለማማ ምን ልትነግሪ ነው የመጣሽው አልኳት። አዎ ለማማ መልእክት አስተላልፊልኝ ያለኝ ሳሚ ነው። ደህና ነኝ፣ እየተቃረብን ነው። ከዚያ በኋላ ስልክ ለመደወል ስለማልችል የተመቸች ቦታ እስክደርስ ታገሺ፣ በጭራሽ ምንም እንዳታስቢ በያት ነው ያለኝ አለችኝ። አይኖቼ እንባቸውን መደበቅ አልቻሉም። ልጅቷ ስቅስቅ አለች። ውይ በእናትሽ አትዘኝ፣ ለለውጥ እኮ ነው፣ ኋላ ካለ መልሳችሁ ትገኛኛላችሁ አለችኝ። ትቻት ወደፊት የተራመድኩ ተከትላኝ እናቴ ስምሽ ማን ነው ግን? ምን አልባት ደግመው ከደወሉ ስላንቺ እነግራቸዋለሁ ለሳሚ አለችኝ። አይ ተዩ፣ ቢፈልግ ቀድሞ ይነግረኝ ነበር አልኳት። እንባዬ ዱብ ዱብ እያለ ቢሆንም መተዋወቃችን አይከፋም፣ ረሃማ እባላለሁ፣ ያንቺስ አለችኝ። እስካያት አልኳት። ራሴን እየተቆጣጠርኩ ደስ የሚል ስም ነው፣ ለየት ያለ ስለተዋወኩሽ ደስ ብሎኛል፣ ስልክ እንለዋወጥ አለችኝ። ስልኬን ሰጠዋት፣ እራሷ ጽፋ ሰጠችኝ። በዛም አላበቃችም፣ ሰፈሪ ድረስ ሰኝታኝ ቤት መግባትን አረጋግጣ ተመለሰች። ቤት ስገባ ማንም አላየኝም። ወደ መኝታ ክፍሌ ገብቼ በሩን ከዘጋው በኋላ አልጋዬ ላይ ተጠቅልዬ የተጠራቀመ ለቅሶዬን አስነካሁት። ሳሚዬ ምን አደረኩክ? እንዴት አልነገርከኝም? የኔ ከርታታ፣ አንድ ነገር ቢያደርጉስ? ስንት ነገር እየሰማን ቢገሉስ? ቢያስለቃዩስ? የኔ ምስኪን ሳሚዬ 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 ሳሚዬ። እንባዬ ገደቡን አጣ። የሚታየኝ የበረሃ ሲንገላታ፣ ሲሰቃይ፣ ሲደበደብ ብቻ ነው። እንዴት ልቻል? ስልኬ ሜሴጅ ሲገባ የሚያሰማኝ ድምፅ አስቼ አየሁት። የሳሚ ቁጥር ነው። እንባዬ ጠራርጌ ሞባይል ስልኬ ላይ የመጣውን ሜሴጅ ተስገብግቤ ከፈትኩት። የሳሚ ሜሴንጀር በልብ ቅርጽ ይጀምራል። እማቲ እስኪዬ የኔ አፍቃሪ ፍቅሬ፣ በጣም እኮ ነው የምወድሽ፣ ግን ምን ላድርግ? የኑሮ ብትር አልቻልኩትም። በእኔ አቅም የሚደረገውን አደረግኩ፣ ሞከርኩ፣ ግን አንዴዬን ማሳረፍ አልቻልኩም። በልጅነት እስከ እውቀቷ ብቻዋን ለእኔ ለፋች። በእኔ ማረፍ ሲገባት አላረፈችም። ዛሬ ትልቅ ሆኜ ከሷ እጅ መብላት ውጪ ነገሮችን መለወጥ አልቻልኩም። ፍቅሬ፣ በእኔ ቦታ ብትሆኚ እንዴት እንደሚያም ትረጂ ነበር። አሁን ግን የምጽፍልሽ ሁሉ አይገባሽም። ምክንያቱም አንቺ የኑሮን ጣጣ አለመቻል ምን እንደሆነ የምታውቂ ሁኔታ ላይ አይደለሽም። እስኪዬ ጥዬ ስለጠፋው እንደማልወድሽ እንደማላፈቅርሽ መስሎ እንዳይሰማሽ እሺ። አንቺ ልዩ ስሜት እንዲሰማኝ ያደረግሽኝ የመጀመሪያዋ ሴት ነሽ። መቼም ከልቤ አትውጭም፣ አትቀበዩም ብዬ ነው፣ ለሌላ አይደለም። አዳዬ እንኳን በስንት መከራ ነው ያሳመንኳት። በጣም ተጨንቃ ነበር፣ ግን ግድ ነው ነገሮችን ለኔም ለሷም ስል መቀየር ይኖርብኛል። ተቀምጬ እያየኋት ከምሳቀቅ እድሌን ልሞክር። እስኪዬ አንቺን ሌላም እወድሻለሁኝ። አንድ ቀን በፈጣሪ ፍቃድ እንገናኛለን። ካልሆነ ግን የምትወስኙ ውሳኔ መቼም አልቀየምም። የኔ መልካም ልብ፣ ሁሌም እወድሻለሁ ይላል ሳሚ። ይበልጥ ሆዴን አባባው። ስልኩ ላይ
ደወልኩ፣ ተዘግቷል። በቃ ዝግ ነው። ግን ለምን? ሰላም ሰላም! ውድና የተከበራችሁ ተመልካቾች ክፍል 3 ስለ ፍቅር ይህን ይመስላል። ክፍል 4ን በሚቀጥለው ይዤ እመጣለሁ። ፕሊስ ላይክ እና ሼር እና ላይክ አድርጉልኝ ውዶቼ። አመሰግናለሁ። ቻው ቻው። በክፍል 4 እንገናኛለን። ክፍል 4 ደግሞ በጣም ያጓጓል። ወዳችኋለሁ፣ አክብሯችኋለሁ። መልካም ውሎ